ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው? በነገራችን ላይ ያው የኔ ኢንተረስት የኢራን እና በአሜሪካና በእስራኤል መሀል ያለ ጦርነት ላይ ስለሆነ እሱ ምን ሊያመጣብን ይችላል የሚለውን ነው፣ ለሀገራችን ማለት ነው። እዚህ አሁንም ቢሆን ጦርነቱ አላለቀም፣ እንኳን ሊያልቅ አልተጀመረም። እንግዲህ እንደምናየው የምናውቀው ደግሞ ስትሬት ኦፍ ሆርሙዝ የሚባለው ስቲል ዝግ ነው ማለት ለአሜሪካኖችም ብላክ አድርገውታል። ኢራኖችም የራሳቸውን ወይም ደግሞ እነሱ የሚፈቅዱላቸውን ሀገሮች ብቻ ነው እያሳለፉ ያሉት እና ያው ነዳጅ እጥረት አለ። አሁን ኦልሬዲ አፍሪካ አለ፣ ጃፓን፣ ኤዥያ ውስጥ በጣም እጥረት አለ። ቻይና እንኳን ብዙ ስላጠራቀመ ለጊዜው ችግር አይኖርባቸውም። ግን ምንድን ነው ኢትዮጵያስ ምን እየተደረገ ነው? አሁን በዚህ ዙሪያ ኢትዮጵያ ከየት ነው እያመጣች ያለችው ነዳጅን በተመለከተ? ያው ለእውቀት ብዬ ነው። እንደገና ደግሞ አንዳንድ ሀገሮች ከናይጄሪያ እየወሰዱ ያሉ አሉ። ሪፋይነሪ ያላት ናይጄሪያ ከዛም እየወሰዱ አሉ እና እጥረት ስላለ አሁን ደግሞ የባሰ ሊያጥር ይችላል የሚል ዜናዎች ስላሉ ማለት ነው። የእኛስ መንግስት ምን እያደረገ ነው? በተለይ በፓብሊክ ትራንስፖርት ዙሪያ እንደገና በትልቁ ትራንስፖርት ያ ማለት በአየር መንገዱ ዙሪያ እነሱ ደግሞ ራሱን የቻለ የጀት ፊውል አለና የጀት ፊውል እጥረት ካለ እሱ ደግሞ የባሰ ችግር ነው የሚሆነው። ያ ማለት አሁን አንዳንድ ሉፍታንዛ ቲንክ ወደ 10,000 የሚሆን ፍላይት ካንስል አድርጓል። ስለዚህ የእኛም ቢሆን በተስፋ ያው ብዙ ያጠራቀሙት ይኖራል። ካልሆነ ምን ያህል ኢምፓክት ሊያመጣ እንደሚችል እንግዲህ መገመት ይቻላል። ስለዚህ በዛ ያለው የሀገሪቷ ኢንካም ይቀንሳል ማለት ነው። በተረፈ ያው ፓብሊክ ትራንስፖርቴሽኑ አለ። ሀገር ውስጥ እንዴት ነው የምንንቀሳቀሰው? ምግብ እንዴት ነው የሚመጣው ከገጠር? ከተማ ውስጥ እንቅስቃሴው እንዴት ነው? ያው ትራንስፖርት መጨመሩ አለ፣ ማአት ኢምፓክት አለውና ምን ሶሉሽን ያለ ይመስላችኋል ነው የኔ ጥያቄ። ያው እየባሰ ነው ያለው፣ እየቀለለም የሚሄድ አይመስለኝም በቅርብ። ምክንያቱም ሁለቱም ግራ የተጋቡና የተያያዙ ዞኖች ስለሆኑ ማለት ነው፣ በእስራኤልም አሜሪካም ማለት ነው። ስለዚህ እስኪ ምን ሀሳብ ካላችሁ አስተምሩን፣ ሀሳብ ስጡን። ሰላም።